ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤና ጭራሽ ዘጋ አላነሳም በቃ ሄዱ እናንተ ፖሊሱ እንደውም 24 ሰዓት ካልሞላ ምንም መፍትሄ አንፈልግም ብሏል ስለዚህ ነገ ጠዋት ሄጄ የሚሆነውን አደርጋለሁ እናንተ ምን እንደኔ ተጨነቃሉ ቤተሰቦቻችሁ ሂዱ ማዝረን ቆያለን ችግር ልጄ ተባረክ አመሰግናለሁ ሂዱ እሺ አረዚህ እንቀመጣለን ችግር የለም ምንስ ለማንጠ ብቻውትን ለማንጠራው ችግር የለም ልጄ ሂዱ ይመሽባችኋል እሷም እስካሁን መጣ ነው ድምጿን ሰማሁ እሺ ወልጅ ሂዱ በቃ ትንሽ ለውን ነገር ናገስቲ አሳውቃችኋለሁ እሺ ማለት ነገሩን አዲስ ነገር ካለ ችግር የለም ልጅ ደግሞ እግዚአብሔር ያውቃል ምንም አትሆን እሺ እሺ ልጆች እሺ አዲስ ነገር ካለ ንገሩኝ እሺ ማለት እሺ እናንተም አሳውቁኝ ከደወለችልኝ እኔም አሳውቃችኋለሁ በቃ ደህና ነሽ እሺ እሺ ሰላም አምላኬ ወይ ልጅን ወዴት ወሰድክብኝ ልጅ ወዴት ሄዳ ነው ግን ጌታ ምን ሆነሽ ነው ልጅ ምን ሆነሽ ነው ቆይ ማይ ጉልጉልሽ ነው ንገሪኝ ሁሉ ሰዓት የት ሄደሽ ነበር ቆይ ምን ሆነሽ ሁሉ ሰዓት የት ሄደሽ ነው ልብስሽ ምን ሆኖ ነው ፈለግሽ ነበር እኮ ልጅ ቆይ ምን ሆነሽ ነው ግን ለኔ አታስቢም እንዴ ምን ሆነሽ ነው ሳትነግሪኝ ሁሉ ሰዓት የቆየሽው ልብስሽ ደግሞ ምንድነው ቆይ ልጅ ቆይ እስቲ ምን ሆነሽ ነው ቆይ ሁሉ ሰዓት ቆርሰሽ ምን ሆነሽ ነው ሁሉ ሰዓት የቆየሽው ቆይ አንቺ ለኔ አታስቢልኝ ማለት ነው ቆይ የሽኛው ምን ሆነሽ ነው ቆይ የሽኛው ምን ሆነሽ ነው ሁሉ ሰዓት ነው መጪ እንደዚህ ሆነሽ ቆይ ንገሪኝ ከየት ነው የምመጪው አትልቅሽ ቆይ ከየት ነው የምመጪው ቆይ ንገሪኝ ቆይ ከየት ነው የምመጪው ሁሉ ሰዓት ቆይተሽ ምን ሆነሽ ነው ንገሪኝ ቆይ ንገሪኝ በጸባይም በውበት ሐሳቤን አግኝቶ ልቤን ተደላል ሙሉ አይደለም ቢጎለኝ ብዙ ስፈልግ ነበረ ልቤን የሚሞላ በብዙ አዛመደ አንዱን ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንተ አስቤ ልብ ገዝቶኛል ፍቅርህ ነው ኃያሉ እወድሃለሁ ዘመኔን በሙሉ ያበኩር ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ታድሏል ሐሳቤን አግኝቶ ልቤን ተደላድሏል
አዛመደን ፍቅር አቁራኝቶ አንዱኑ ብሎናል ላይ ያያየን እቴቴ እቴ አቢጎ ምን ሆነሽ ነው? ትናንትና ስንፈልግሽ እዚህ እኮ አምሽቼ ነው የሄድኩት። የት ሄደሽ ነው? ከሄኖክ ጋር ስንፈልግሽ ነበር። ምን ሆነሽ ነው? ምን ሆነሽ? ምን ሆነሽ ነው? ምን ሆነሽ? ምን ሆነሽ አቢጎ? ምን ሆነሽ? ምን ሆነሽ ነው? ምን ሆነሽ ነው? ንገሪኝ ንገሪኝ። ምን ሆነሽ ነው? ምን ሆነሽ? ምን ሆነሽ ነው? አጣንሽ እኮ ትናንትና እስከ ማታ ፈለግንሽ ከሄኖክ ጋር። የት ሄደሽ ነው? ምን ሆነሽ ነው? ንገሪኝ። አንቺ ምን 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 ተደፈርኩ ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት አንተን የምርሽን ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ማን ነው እንደዚህ ያደረገብሽ? ለለና ሄኖክ ነው መሰለኝ። ሄኖክ ነው መሰለኝ። ውጪ ነው። ለማንም ሰው እንዳትናገሪ። ማንም አያውቅም። እንዳያውቅሽ። ትንሽ አረፍ ለማለት ፈልጋለሁ። ትመጣለች በእጅሽ። ማንም ሰው እንዲለሽ እንዳይገባብኝ። ማንም አያውቅም። መጣሎሽ ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት ለጊዜው የቆየህ እያመመኝ የኖርኩት ሲከፋኝ ያልተናገርኩት ለለና ሄኖክ ለለና እንደዚህ ደህና ነኝ። ሰላም። አቢጊያስ መጣች? አዎ። እኔ ደስ ይላል። እና ገብተን እንያታ። አይ ተኝታለች። መጣለች ግን ተኝታለች። ግን ደህና ነች? ደህና ነች። ጤንነቷስ በእናትሽ? ደህና ነች። ምንም ነገር አልሆነችም? ኧረ ምንም አልሆነችም። እባክሽ አንዴ ልያትሽ ገብቼ። ተኝታለች። ብትገባም አታገኛትም። ባይሆን መጣሁ። ቦርሳዬን ይዤ ልምጣ። እንሄዳለን። እሺ ጠብቀኝ። ከቆምንበት ቦታ ቆሜ አንተን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ። ኦኬ ወይዘሮ መዓዛ። አዎ ወይዘሮ መዓዛ ትላንት አመልክቼ ነበር። 24 ሰዓት ይሙላ አላችሁ። ይሄው 24 ሰዓት ሞላ። 24 ሰዓት ሞላ። ልጄ ተደፍራ መጣች። እባክሽን ተረጋጊ። እንዴት ነው የምረጋጋው? አንድ ልጄ እኮ ነው የተደፈረችው። ይገባኛል። አንድ ልጄ እኮ ነው የተደፈረችው። ለድርጊቱ አዝናለሁ፣ ግን መረጋጋት ይጠበቅብሻል። እንዴት ነው የምረጋጋው?
ተረጋጊ ትለኛለህ? እንዴት ነው መረጋጋው? አንድ ልጅ እኮ ነው የተደፈረችው። እነማን ናቸው እንደዚህ ያደረጉ? እኔ በምን አውቃለሁ? ስለማላቅ መሰለኝ እዚህ የመጣሁት። ትናንት መጥቼ ነበር። ስለዚህ ትናንት መምጣትሽንማ ስላወቅኩ ነው እኮ በአንድ የጠየቅኩሽ ወይም ያናገርኩሽ። ይኸውልሽ ሪፖርት ማድረግ ስለሚጠበቅብኝ ያንቺ መረጋጋት ትልቅ ሚና አለው። የእርሶ መረጃ ደግሞ ለኛ ጠቃሚ ነው። እኔ ምን መረጃ ልስጥህ? ምን አይነት መረጃ ልስጥህ? መረጃማ ከእናንተ ፈልጌ ነው የመጣው። መረጋጋት ይጠበቅብሻል። እባክሽን ተረጋጊና በስነ ስርዓት እናውራ። የጎዳትን ሰው ለማግኘት መጀመሪያ ያንቺ መረጋጋት ለኛ ትልቅ ሚና አለው። የት እንደምትውል ከነማን ጋር እንደምትንቀሳቀስ ትምህርት ቤት ላይ ምን አይነት እንቅስቃሴ እንዳለ ትናንትና ከነማን ጋር እንደነበረች ያሉትን ነገሮች በአጠቃላይ በምታውቂው ነገር አስረጅኝ። ከዛ በኋላ እኛ ደግሞ እንደ ህግ አሰራር እንደርስበታል። ልጅቷ ጋር ተወስጅኛለሽ። ልጅቷ ጋርማ አልወስድህም። በወስድህማ ኖሮ ለምን እዚህ ይዤ አልመጣትም ነበር? እዚህ ይዤ መጣት ነበር እኮ አይደል? ልጅቷ ስሜቷ በጣም ነው የተጎዳው። ሰማኛለህ አይደል? በጣም ነው የተጎዳው። እኛ በምን መረጃው በምን ማግኘት እንችላለን? እኔ ነገርኳችሁ እኮ እኔ ነገርኳችሁ አይደል እንዴ? አንቺ እሺ ካላልሽ ልጅሽም እሺ አትልም ማለት ነው። እሺ እንዴ ነው የምትለው? ህግ ደግሞ እንደዚህ አይደለም። የስነ ልቦና እኮ ነው የደረሳት። ህግ ደግሞ እንደዚህ አይደለም። አንቺንም ተጠያቂ ያደርጋል፣ እሷንም ተጠያቂ ያደርጋል። በጣም ስሜታዊ እያደረገኝ ነው። እሺ ተረጋጊ። ይሄ ነው መልሳችሁ? ተረጋጊ። 24 ሰዓት ይሙላ ብላችኋል። እባክሽን ፍቃድሽን ትሰጪኝ። ስለምንድን ነው ፍቃድ የምትሰጪኝ? ፍቃድሽን የምትሰጪኝ ልጅቷን አግኝተናት አንዳንድ ጥያቄዎችን እንጠይቃታለን። እኔማ መጀመሪያውኑ እዚህ እንድመጣ ጠይቃት ነበር፣ ግን እሱ አልቻለችም። በጣም ተቆራለች። ይገባኛል፣ ጉዳቱ ይገባኛል። አዝናለሁ በጣም። እኔም በሱ አውቅታውን ግን ደግሞ ወዲያው ይሄን ድርጊት ያደረጉትን ሰዎች ወዲያው ለማግኘት የእሷ መረጃም ያንቺን መረጃም ይጠቅመናል። እሷ ልትመጣ አትችልም እያልኩ እኮ ነው። እሷ እዚህ ልትመጣ አትችልም። እኔ ነግሬሃለሁ አይደል? እንደማትመጣ ነግሬሃለሁ። ትናንትና አካባቢውን ስላስመዘገብሽ በራሴ መንገድ ማገኘውን አገኛለሁ። እስከዛ ግን መረጋጋት ይጠበቅብሻል። እንዴት ነው የምረጋጋው? ልጄ ተደፍራ 24 ሰዓት ካልሞላ አንፈልግም ብላችሁ አሁን ለምንድን ነው የምትፈልጉት? ዛሬ ለምንድን ነው የቀረችው? በመጣ ነበር የሚገርም የሌለን የደከማት እንዴ ማለት የሆነ ታውቂያለሽ፣ ጣፋጭ ሆነች ልጅ ናት። ለኳ ጓደኛዬ ወዶ አይደለም ሙጭጭ ያለው። አልገባኝም። አዎ አንቺ ደግሞ በእናትሽ እንዲህ ትትት ካሉሽ አይገባሽም? ምን እንዴ በመነግባባበት ቋንቋ ነው። በቃ ወንድ ነኝ አደረኩት። ያማል። እኔ እንደዛ አይነት ነገር አድርግልኝ ብያለሁ። አትጩይ። ምሩም ያስጮሽ አስፈራራልኝ ብቻ ነው እንዴ ያልኩክ? በቃ ተፈጸማ። ምን ይጠበስ? ቆይ ብትከስስ? ዳግም እኮ ነኝ። ምን አሪፍ ጊዜ ነበረን አይደል? ምን ነው ቅር አለሽ? ሰሚኛለሽ? ይሄንን ነገር አንድ ሰው ቢሰማ ያቺ ልብስ አጣቢ እናትሽ ሲጣረግና እንደ ዶሮ በሳፋን ውስጥ ትንፋሷን ማቋረጥ ተግባባን? ዛሬ እኔና አንቺ በጭራሽ አልተገናኘንም። ተገናኝተናል? አልተገናኘንም። አንዲት ነገር ብታረግማ ከዛ የባሰ ነገር ነው የሚመጣባት። ዳግም እኮ ነው። እስቲ ወንድ ናት እሷ። ይሄንን ታድርግና ማረጉን እኔን ማቀው። ይኸውልህ ለዚህ ነገር እኔ ተጠያቂ አልሆንም። እሺ ኃላፊነቱን ራስህ ትወስዳለህ።
አረ ዳግም ለራሱ አንሶ ያቅምሽ ላንቺም ሞኛሉሽ ፖሊስ መጥቷል። ፖሊስ ያበደረሰብሽ ነገር በጣም ያው እጅግ አዝነናል። እኛ ሴት ልጅ ያው እንደ ሀገር ነው የምንመስላት። አንዳንድ ደግሞ ምግባረ ብልሹ የሆኑ ሰዎች አሉ። በዛ በጣም አዝነናል። የሚሆነውን ነገር ደግሞ አብረን እናያለን። ግን እነማን ናቸው ታውቂያቸዋለሽ? ጥቃት ያደረሱብሽ? አላውቃቸውም። አላየሻቸውም? አላየሁትም። እንዴት? አላየሁትም ማለት አላስታውሳቸውም። እሺ ምርመራ አሳርገሻል? ማድረግ ይኖርብሻል። ማድረግ አልፈልግም። ለምን? ስለማልፈልግ። እሱማ ግዴታሽ ነው። በአሁኑ ሰዓት የተለያዩ ተጓዳኝ በሽታዎች ስላሉ ምርመራ ማድረግ ግዴታሽ ነው። እኔ ወዴትም መሄድ አልፈልግም። ፖሊስ ጣቢያ መሄድ፣ ሐኪም ቤት መሄድ፣ የትም መሄድ። ወይዘሮ መዓዛ አልብሻትና ውጭ እጠብቅሻለሁ። ወደ ሐኪም ቤት እንሄዳለን። እኔም ከሀሳብ ድናለሁ። አንቺም ቢያንስ ቀለልሽ። ምንም ችግር የለም። ከምርመራሽ ወደ ቤት እንመጣለን። ልጅሽ ካልሽሽ ትንሽ በቃ አንተ ወይ ትላንትና ምን ሆነ ነው ስልክ የማታነሳው? ደውለህ ነበር? ደውለህ ነበር? አላየሁትም እኮ የሆነ ስራ ነበረብኝ። ግን በሰላም ነው? ምን ሰላም አለ እባክህ። አብይ ያጠፍታልን? ትላንትና እናቷ በጣም ተጨንቃ ነበር። ከሌልና ጋር ሆነን እኮ እየፈለግናት ዳግም ብዙ ሰውና ሰፈር ያውቃል ብዬ ስደውልልህ ስልክ አይሰራም። እና ተገኘች? ጠዋት ሄጄ ነበር። አላየኋትም፣ ግን እቤት እንዳለች ነግረውኛል። ግን የኔ ተገኘችው? እኔ እንጃ ማለት አሁን ላይ ዲቴል ነገሩን አላውቀውም፣ ግን መገኘቷ ብቻ ስላስደሰተኝ በቃ ዝም ብዬ መጣሁ። ግን ደግሞ አሁን በጣም እያስጨነቀኝ ነው። ማለት ከትምህርት ቤት እንኳን ቀርታ ማታቅ ልጅ ድንገት እንደዚህ ስትጠፋ በጣም እያስጨነቀኝ ነው። እንትን ያው ያጋጠመኝ የለ አንዳንዴ ኖርማል እኮ ወይ ጓደኞቿ ጋር ምናምን። እኔ እንጃ ዳኪ የሆነ ችግር ያለ እየመሰለኝ ነው። አረ ኖርማል እኮ ነው። ምን ሆነ ነው? በቃ ያጋጥማል አንዳንዴ። ዋና መገኘቷ። አንተ ግን ለችግር እንኳን አትሆንም። እሺ አየሁ ስራ ሆኖብኝ እኮ ነው። አንተም ትረዳኛለህ ብዬ ነው እኮ። ለማንኛውም በኋላ ከክላስ በኋላ መሄድ አይቀርም። ለምን አብረን አንሄድም? ለምን ጓደኛዬ አይደለች?
አብረን ነው የምንሄደው። እንደው እንችላለን። በቃ አብረን ነው የምንሄደው። አይደለም። ሰላም እንዴት ነሽ? ቁጭ በይ ቁጭ በይ። ሰላም ነው? ሰላም እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ክላስ እንዴት ነው? አሪፍ ነው። አሪፍ ነው። አዎ ጎበዝ በርቺሽ። አንቺም ያው ጓደኛሽ ጎበዝ ተማሪ ስለሆነች አንቺም እንግዲህ ከጊዜ ወደ ጊዜ አሪፍ ነጥብ ታመጫለሽ ብዬ ተስፋ አደርጋለሁ። አዎ በተማሪ ላይ ግን የጓደኛ ተጽዕኖ እንዳለ ታውቂያለሽ አይደል? አዎ አየሽ፣ ለዛ ነው ምርጫሽን ታውቂያለሽ ማለት ነው። ጎበዝ ተማሪ ስለመረጥሽ ያው ውጤትሽ ምናምን በአሁኑ አሪፍ ሆኗል። እሺ በርቺ። ያው እስካሁን ያመጣሽው አሪፍ ነው። አቢጊያስ ግን አይ ትንሽ አመም አልኩታታች። ምን ነው? ያው አልተሻላት። በጣም አሟታል ማለት ነው? ኧረ ቲቸር ትንሽ ነው። ያረሱ እኮ ከባድ ችግር ምናምን ካልገጠማት እንደዚህ የምትቀር አይደለችም። አይ ትንሽ ነው። ግን ምን ሆነሻል? አንቺስ ፊትሽ ልክ አይደለም እኮ። ያው እሷ ስላልመጣች ነው ቲቸር። ለዛ ብቻ ነው? አዎ አይ ለዛ ከሆነ እንግዲህ ያው ለአንድ ቀን ነው ትመጣለች። እንግዲህ ያው ነገ ተነገ ወዲያ ምናምን ልትመጣ ትችላለች። ሜሪ ቆየሁ አይደል? ይቅርታ በጣም እሱን ተውና እኛ አቢጊያ ከሌለች መማር አንችልም እንዴ? አቢጊያ ምን ያገናኘዋል? እኔ እንጃ ምን እንደሚያገናኘውማ ያ ማነው ስሙ ብሩክ የሚባለው አስተማሪ ይተናጠቀው ምንድነው? ክላስ ውስጥ ገባና አቢጊያ እንደሌለች ሳቅ ተመልሶ ወጣ። የምንመጣው ለመማር መስሎ። እንዴት እንደዚህ ይደረጋል? ይሄ እኮ በጣም አግባብነት የሌለው ነውር እኮ ነው። ለአንተ ልነግርህ የመጣሁትን ነገር መልሰህ ለእኔ አትንገረኝሽ። ማስተካከል የምትችሉት ከሆነ ተሎ አስተካክሉት። አይ ይስተካከላል። ሜሪ ይስተካከላል። ለኔ ጣየው ይሄን ነገር አስተካክላለሁ። ብሩክ ነው አይደለም? ነው መሰለኝ። እሺ እሺ። ወይ ደግሞ አቢጊያንም ምናልባት ማስተማር ከፈለገ ትምህርት ቤት ከፍቶም ቢሆን ያስተምራል። አረ የፈለገበት እሷም እኮ ሲጀምር ምን አይደለም እንዴ ምን እዚህ ግባ መተባል ተማሪ አይደለችም። ተማሪያችን አንገብጋቢ ተማሪያችን አይደለችም። አንቺ ቀርተሽ ቢሆን ክፍሉን ትምህርት ግቢውን ቢዘጋ ችግር የለውም። እኔም እኮ እሱን ነው የምለው፣ ግን እሱ እየገባው አይደለም። ስለዚህ በደንብ አስረዳው። ሲቀጥል ደግሞ ማለት ነው ምንም አስተማርክ ከማንም ጋር ሆንክ እኔ ስጠራ ወዲያው ነው መምጣት ያለብሽ። እሺ እንትን እኮ ነው አጋጣሚ ተማሪዎችን ወደ ስፖርት ሜዳ እየወሰድኳቸው በነበር። እሺ አይደለም ከተማሪ ጋር ከዳይሬክተሩ ወር ደግሞ ከአባቢ ጋር እንኳን ብትሆን እኔ ከጠራው መምጣት አለብሽ። ከጋሼ ጋር ሆኜ እሺ ችግር የለም። ሌላ ጥያቄ አለ? አረ በፍጹም ምንም ጥያቄ የለኝም። ከብሩክ ጋር ያለውን ነገር እኔ አስተካክላለሁ፣ እኔ እጨርሳለሁ። በፍጹም በሱ ጉዳይ ላይ ስጋት እንዳይገባሽ ነው። ቴንክ ዩ። እሺ ብሩክ እሺ ወይዘሮ ማዛ አሁን ዋናውን ነገር ይዘናል። ልጅቷ እንደተደፈረች የሚያሳየን የሐኪም ማስረጃ ይዘናል። ስለዚህ ትልቁንና ዋነኛውን መንገድ ይዘናል ማለት ነው። እሺ አሁን ወዴት ነው እርምጃችሁ? ያው እርምጃችን ይሄን ወረቀት ይዘናል። ልጆቹን ማፈላለግ ነው የሚጠበቅብን። በአጭር ጊዜ ውስጥ በአጭር ቀን ውስጥ ለማግኘት የፖሊስ ኃይላችን በየቦታው ላይ እናሰማራለን። እስካሁን ምንም ፍንጭ አላገኛችሁም? እንግዲህ ያው ፍንጭ ያገኘነውም አለ። በአጠቃላይ ነው ሊነገራችሁ የሚችለው። የእያንዳንዱ እንቅስቃሴ ፍንጭ ዝም ብሎ አይነገርም። ስለዚህ እልባት ሲያገኝ ነው ለእናንተ ምን ነግራችሁ ማለት ነው። እንደው የጠረጠራችሁ ሰው ይሄ ነገርኩሽ እኮ ወይዘሮ ማዛ። አሁን ትልቁን ነገር ይዘናል። ደፋሪዎችን እናገኛቸዋለን። የምናገኘው ደግሞ ይሄ መረጃ ለኛ ትልቅ ጠቃሚ ስለሆነ ነው። ስለዚህ እርሶ ልጅቷን በማረጋጋት ልጅቷን በማጽናናት ይጠብቁናል።
ማረጋጋትም እንኳን ተው፣ እኔም አልተረጋጋሁም። ልጄ በጣም ተጎድታለች። ቶሎ መታከም እስከዛሬ ብዙ ነገር አወርተናል። እስከዛሬ ብዙ ነገር አማክረውናል። ስለዚህ አሁንም ደግሞ በእኛ አምነውብን እኛ ስራችንን እንድንሰራ ያደርጉናል ማለት ነው። እኛ የራሳችን አካሄድ አለን። የራሳችንን አካሄድ ደግሞ እኛ እናውቀዋለን። በሰላም ነው መምህር መላኩ? ምን ሰላም አለ? አንድ ተራ ተማሪ አልመጣችም ብለህ ሙሉ ክፍል ትተህ መውጣት ምንድን ነው? ተገቢ ነው? መምህር ስራዬን በሚገባ ማቅሰው ነኝ ብዬ ደጋግሜ ነግሬያለሁ። ይሄ ግን ስራውን ከሚያቅሰው የሚጠበቅ ተግባር አይደለም። እንግዲህ ያውስ እንደዛ ከሆነ እኔ ስርዓት ያለው ተማሪ ነው ማስተምረው። ዝም ብሎ ጋጥወጥ የማይገባውን ነገር የሚያደርግ ከተማሪ የማይጠበቅ ነገር የሚያደርግ ተማሪ ደስ አይለኝም። በማይመለከት ነው የምትገባው። ስለ ተማሪዎቹ ስነ ስርዓት አንተ ምን ያገባል? ምን ይመለከታል? ቾክ አለ ዳስተር አለ። በቃ ገባ፣ አስተምር፣ ውጣ። ምን ታደርጋለህ ከዛ ውጪ? አብያ የምትባል ተማሪ ቀረች። ስለዚህ ተማሪዎችን አላስተምርም። ክፍል ውስጥ ቆሜ ሆናለች። ረስተውናል። አንተ ምን ነክቶሃል? ቆይ አንተ አንድ ጥያቄ ልጠይቅ። ተስፋዬ ሲስተም ራይት አታውቅም? ተስፋዬ ካንተም ከኔም በሙያ ልምድ ከፍ ያለ ነው ታውቃለህ። ተስፍሽ ግን ይገባል። ማድረግ ያለበትን ማድረግ ከሌለበት ያውቃል። ለሜሮን የሚሰጠው ትኩረት ተገቢውን ትኩረት ይሰጣል። ሜሮን ባንዶ ተስፋዬ ስራውን ባግባቡ ያውቃል፣ በትክክል ያውቃል። ነገር ግን ማንን ከማን ምን ከምን ይሻላል የሚለውን ለይቶ የሚያውቅ ስለሆነ ይሄ እናንተ ነገር ምን እየገባኝ ምን አይነት ህፃን ጨዋታ እንደምትጫወቱ መምህርቱ ሁኑ ምን ትሁኑ ምንም እየገባችሁኝ አይደላችሁ። ይኸውልህ እኔ ስራዬን በአግባቡ የማቅ ሰው ነኝ፣ አስተማሪ ነኝ። ስራህን እኮ እያወቅህ አይደለም። ስለዚህ እኔ ደግሞ ይኸውልህ እንደዚህ አይነት ስርዓት የሌለው ተማሪ ማስተማርም ማየትም አልፈልግም። አንተ ደግሞ ዝም ብለህ ተራ ወሬ ከማንም እየለቀቀምክ እየመጣ እዚህ ራስህን እንትን ባትል ጥሩ ነው። ሙሉ ክፍል ትተህ እየወጣህ ጭራሽ እኔን ትናገረኛለህ? አንተ ቦታህን አላወቅም። መምህር ብሩክ በጣም አዝናለሁ። እዚህ ግቢ ብዙ አቆየው ይናገረኛል። ለልና አቤት ይኑክ ወደ አብያ ጋር ነሽ? አዎ አብረን እንሂድ። ማንም ሰው እንዴሽ እንዳይገባብኝ ማንም አያውቅም። ኧረ ለምን እኔ እሄዳለሁ። በእናትሽ ፕሊስ ለልና ይኸው ዛሬ ራሱ እሷን ሳላያት አንድ ነገር መማር አልቻልኩም። ኧረ ሄኖኬ ምንም የሚያስጨንቅ ነገር የለም። ማደር አልችልም አሁን እሷን ሳላያት። እኔ እኮ ጠዋት አይቻታለሁ። ደህና ናት። ነገ ከነገ ወዲያ ትመጣለች። እሷን ሳላስበው መቆየት አልቻልኩም። እስካሁን ድረስ እሷን እያሰብኩኝ ነው በውስጤ። በእናትሽ ለያትና ቢያንስ ልረጋጋ። ኧረ ምንም የሚያሳስብ ነገር የለም። ኧረ ለና ተረጁ በእናትሽ ጓደኛዬ ነኝ። እስኪ በእናትሽ በአንድ ቀን ውስጥ ቀኑን ሙሉ አብያ ነው። እዩ በእናትሽ እዩ ፊቱ ራሱ ተበላሸው። አዎ ይገባኛል እኮ ግን ያን የሚያስጨንቅ ነገር ስለሌለ ምንም አታስቡ፣ አትጨነቁ። እባክሽ ዛሬም ብቻሽ ተገኘች አፍታ ስለተገኘች ሻልሽ። ኧረ ችግር የለውም። እባክሽ ለልና የዛሬም ብቻ እሺ በይ። በቃ ተስማምታለች። ልጄ ደህና ነሽ አይደል? ደህና ነኝ እማዬ። እስቲ በስነ ስርዓት ደካፍልሽ። እቴቱ መጣችሁ? ማዘር ሰላም ነው? ሰላም ነው። እንዴት ናችሁ?
ሰላም አለይኩም። በጸባይም በውበት